ሰላም ውዶቼ ማሮቼ ፍቅሮቼ እንዴት ናችሁ? ደህና ናችሁ ወይ? እኔ ያለሁላችሁ ደህና ነኝ፣ እግዚአብሔር ይመስገን። የዩቲዩብ ጓደኞቼ ቤተሰቦቼ እንዴት ናቸው? እኔ ደህና ነኝ። እና ለዚህ ዩቲዩብ አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ኮሜንት አድርጉ። ስለምታደርጉም ደግሞ አመሰግናለሁ። እና እንዴት ናችሁ? ደህና ናችሁ ወይ? ስራ፣ ጤና ሁሉ ሰላም ነው? እኔ ያለሁላችሁ ደህና ነኝ። ስሙማ ማለት ነው ከሰሞኑ የታዘብኩትን ነገር ልንገራችሁ። እናንተ ምንም አልታዘባችሁም? ጥያቄ ነው። ሰሞኑን እየተካሄደ ያለው ሽምግልና ማለት ነው። ሰርግ የመሰለው ሰው የለም እንደኔ። እኔ ሰርግ ነው እየመሰለኝ ያለው። ለመሰላችሁ ከሰርግ ባልተናነሰ ነው የሚደግሱት ሽምግልና። አይታችሁ ከሆነ ለምሳሌ ይህን ያህል ሚሊዮን ብር፣ ለምሳሌ በቀደም ይህን ያህል ሚሊዮን ብር ጥሎሽ ተጣለ ሲባል አይቻለሁ። ጥሎሹ እንዳለ ነው ምናምን ምናምን። ግን ደግሞ ስጦታ ሲሰጣጡም አይቻለሁ። ስጦታ የሰርግ ቀን አይደለም እንደሚካሄደው የሽምግልና ቀን ነው ስጦታ የሚሰጠው። አልገባኝም እሱ በሉ። ከዛ ደግሞ ሽምግልና ተብሎ ግን ከሰርግ ያልተናነሰ ድግስ ነው የሚደገሰው። እና ኢትዮጵያ ላይ ምን እየተካሄደ ነው ብዬ ሳስብ፣ ድሃው እንዴት ነው የሚኖረው፣ ሀብታሙ ደግሞ እንዴት ነው አኗኗሩ የሚለውን ሳስብ ገርሞኝ ነው። እና እናንተ የታዘባችሁትን ነገር አስቀምጡልኝ በዚህ አጋጣሚ። ደግሞ ማለት ነው አሁን ለሽምግልና ጊዜ አንድ ሴት ልጅ ሽምግልናዋ ሊላክ ነው ተባለ አይደለ? የሽምግልናዋ ዕለት ዘንጣ ምናምን እየጨፈረች ምናምን ምናምን ነው እንዴ ከሽማግሌዎች ጋር ምናምን ነው እንዴ የምትውለው የምትቀመጠው? በፊት እኔ ማቀው በኢትዮጵያ ባህል ማቀው እኔ ሽማግሌ 3 ጊዜ ይሄዳል። 3 ጊዜ ይሄዳል የሴት ቤት ለሽምግልና። መጀመሪያ ይሄዳል፣ ሁለተኛ ይሄዳል፣ ሶስተኛ እሺ ከተባለ የሆነ ምግብ ምናምን ተዘገጃጅቶ በልተው ጠጥተው ምናምን ይሄዳሉ እንጂ እንደዚህ ዝንጥ ያለ ማለት የሚሊየን ብር ድግስ ተደግሶ ሽምግልና አይላክም። አሁን የመጣው የድሮ ባህል እየተረሳ ነው መሰለኝ እና በጣም እየገረመኝ ነው። በዛ ላይ ጭፈራው፣ ምኑ፣ ዲኮሩ በቃ በአጠቃላይ ሰርግ በሉት የሚካሄደው ነገር ከሰርግ ያልተናነሰ ማለት ትንሽዬ ማለት ድሃ ሳይሆን የድሃ የሚደግሰውን ሰርግ ያክላል የእነሱ ሽምግልና። እና በጣም ሀብታሞች በዝተዋል ኢትዮጵያ። እና ኑሮ ተወዷል ይላሉ ግን ይባላል፣ ግን ለሀብታሞቹ አልተወደደም። የተወደደው ለመካከለኞችና ለድሃዎች ነው። የድሃ ምናምን ድሃ ለእንደኛ አይነቱ ድሃ ምናምን የተወደደው መሰለኝ ኑሮ ማለት ነው። እና እናንተ እንደዚህ በቃ በሚሊየን ቤት እየደገሳችሁ ሽምግልና፣ ከዛ ሰርግ፣ በዛ ላይ የሚለብሱት የ300 የ400 የምናምን ሺህ ልብስ፣ ይሄ ምንድን ነው ሀበሻ ልብስ የሚለብሱት ለሽምግልናቸው። እና በጣም ገርሞኝ ነው ይሄን ያህል መደረጉ። እንዴት ነው አያሳስብም ወይ? ትዝብት ውስጥ አያስገባም ወይ ብዬ ነው። እስኪ እናንተ ምን ትላላችሁ? ማለት በዚህ ሰዓት ስንት የተቸገረ ህዝብ አለ። አይኖ ለእናንተ እኮ ደስታችሁ ነው። ሰርግና ሞት አንድ ነው ይባላል አይደለ? ለእናንተ በቃ ደስታችሁ ነው፣ የመጨረሻ እንትናችሁ ነው። ግን ደግሞ በዛው ልክ የተራበ የተጎዳ ሰው አለና እሱንም እያሰባችሁ ብታደርጉ ባይነኝ እኔ በበኩሌ። እና የታዘብኩትን ነው ላካፍላችሁ የፈለኩት። እናንተ ምን ታዝባችኋል? መደጋገም አይሆንብኝ እና ግን በጣም ስለገረመኝ ነው። በቃ ዩቲዩብን በሙሉ ሳይ የተጥለቀለቁ ቲክቶኩ ምናምን ሽምግልና የከሌ ሽምግልና። ኦኬ ደግሞ በዚህ የያሬድ ነጉም ሽምግልና የሚል አይቼ ነበረ። መቼ ዕለት ነው? ከትላንት ወዲያ ነው ምናምን። የያሬድ ነጉ ሽምግልና ምናምን ብቻ ግን በቃ ማለት ኢትዮጵያ እያኗኗርን ነው ወይስ እየኖርን ነው የሚለው ጥያቄ ያስነሳል። እየኖርን ነው ወይስ እያኗኗርን ነው? እኛ እንትን ነን፣ ሲምፕል ምንድነው ይሄ ሳምፕል ቁጥር ማሟያ ነን መሰለኝና ብቻ ያደርግላችሁ እግዚአብሔር፣ ሀሳባችሁን ያሳካላችሁ። ሌላ ምን ይባላል? ማለት ይህን ያህል ተደግሶ ምናምን ትዳር። ከዛ አንዳንዶቹም እኮ እንደዚህ በጣም ድል ባለ ሰርግ ተጋብተው ድል ባለ ሽምግልና ምናምን ተደርጎ ከዛ ተፋቱ ምናምን የሚባል ወሬ እንሰማለን። እና
እንዳትፋቱ። እውነቴን ነው። ያን ያህል ወጪ አውጥታችሁ እንዳትፋቱ። ሰው ራሱ ምን ይላችኋል እንዴ? ያን ያህል ብር፣ ያን ያህል ድግስ፣ ያን ያህል ለሽምግልና ተደግሶ ለሰርግ ተደግሶ ተለያዩ ሲባል በጣም ነው የሚከፋው። ስለዚህ እንዳትለያዩ። ተለያዩ የሚባል ወሬ መስማት አንፈልግም። ወለዱ ምናምን የሚባል ወሬ እንድንሰማ ይሁን እላለሁ። ግን ኢትዮጵያኖች አስቡበት። የድሮ ባህላችሁን ምናምን ማለት ባህላችሁን የረሳችሁ ነው የሚመስለኝ። እኔ በጣም ነው የረሳችሁት። ወይስ አዲስ ባህል አምጥታችሁ ነው? እኛ የምናውቀው ድሮ ሙሽሪት ጓዳ ተደብቃ ሽማግሌ ሲላክ ጓዳ ተደብቃ ምናምን ነው የምናውቀው። አሁን ግን ሽማግሌዎች ሲመጡ እሷ ሳሎን ቁጭ ብላ የምትቀበል ሆናለች እና ሙሽሪት እና ደስ ይላል እኮ ደስ ይላል። ግን የሆነ ያለ አይደለ ባህሉ ምናምን እንትን ሲል ይደብራል። እና እያሰባችሁበት ለማለት ፈልጌ ነው። ያውን የታዘብኩትን ነው። እናንተ ደግሞ የታዘባችሁትን ያያችሁትን ተናገሩ፣ ኮመንት ላይ ያስቀምጡ። እኛም ስደተኞች እንግዲህ እንደዚህ እያየን በዩቲዩብ እያየናችሁ እንጽናናለን፣ እያየናችሁ ምናምን እንዝናናለን፣ እንጽናናለን። አይታወቅም እሱ እና ይመቻችሁ ለማለት ፈልጌ ነው። ሌላ ምን ልንገራችሁ ሌላ እና ይሄን ለማለት ነው። ለማንኛውም እላችኋለሁ እኔ ስለገረመኝና ስለደነቀኝ ነው ማለት ሁኔታውን ሳይ በጣም እንትን ነው ምንድነው ገራሚ ነው። እና ባህላችሁን አትርሱ እሺ የኔ ውዶች። እና ደግሞ ውዶች ሰብስክራይብ አድርጉ፣ ላይክ አድርጉ፣ አበረታቱኝ። በነገራችን ላይ እኮ እዚህ ውጭ ያላችሁ የመዳም ቅመሞች ማለት ነው ሰብስክራይብ ማድረግ ምን ላይክ ማድረግ ለእናንተ በጣም እጅግ በጣም ቀላል ነው። ለምን መሰላችሁ? ምክንያቱም አንደኛ የማዳም ዋይፋይ ነው፣ የሚቆጥርባችሁ ነገር የለም፣ ማበረታታት ትችላላችሁ። ሁለተኛ ደግሞ ማለት ሁላችንም ብንረዳዳ ምናምን ብዬ አስባለሁ። እኔ በበኩሌ እናንተ የተመቻችሁን ማድረግ ትችላላችሁ እና ሰብስክራይብ ላይክ አድርጉ፣ ኮሜንት አድርጉ። ቪዲዮውን ደግሞ ካልተመቻችሁ ምናምን ላይክ ለማየት ወይ ለመስማት ካልተመቻችሁ ከፍታችሁ ትታችሁት ራሱ ይጨርስ። ምክንያቱም የቪውም ይቆጥራል ማለት ነው። እስቲ ያው እንታገል ከመዳም ስራ በተጨማሪ እንታገል። ምናልባት ኢትዮጵያ ስንሄድ አንዳንድ ነገር ብንሰራ ምናምን ኢትዮጵያ ያሉ ዩቲዩበሮች እኮ እኛ ላይ የሚቀልዱት ዝም ብለው ምኑን እየሰሩ አይደለ? እኛ ያው መውጣት አይመቸንም። እንደነሱ የሚያምር ቦታ የሚያምር ነገር አድርገን ላንመጣ እንችላለን። ግን ደግሞ ያው በመዳም ቤት ሆነን የምንፈልገውን መናገር የምንፈልገውን እናገራለን። ቢያንስ እንደነሱ መጨፈር፣ መዝናናት ምንድነው የሆነ ቦታ ሄዶ መቅረጽ ምናምን ላይ መቸን ይችላል። ግን ያው በዚሁ አጋጣሚ አበረታቱን፣ እንበረታታ፣ ሰብስክራይብ እንደራረግ፣ ራስን በራሳችን እንትን እንበል እላለሁኝ። ይሄ የኔ ሀሳብ ነው። እናንተ ደግሞ የምትሉትን ጻፉልኝ። እኔ በበኩሌ ሰብስክራይብ አደርጋችኋለሁ። እንደዛ ብናደርግ ምን ትላላችሁ ለማለት ያክል ነው። መልካም ጊዜ መልካም ቀን ይሁንላችሁ።